እውነቱን ለመናገር እኔም ከዚህ ቤት ውጭ ብዬ ብዙ ጊዜ ነው ነገርኳት። ነገር ግን አደይ የትዬን አድራ አልበላም እትዬ ሳይመጡ ከዚህ ቤት አልወጣም ብላ ነው ፍቅርና ሊዱ የሚያደርጓትን ነገር ችላ ተቀመጠችው። ፍቅር በጣም አስቸጋሪ ጸባይ ነው ያላት። እንደው ምን ብድላት ይሁን ዲጨከነ ያስኪዳት። አየዋርኪናት ፍቅርና ሊዱ አደይን ያላደረጓት ምን አለ? ቁም ስቅሏን እኮ ነው ያሳዩት። ምንድነው የምትቀባጥሪ? ለእናትሽ አደይን ምን ስታደርጊያት እንደነበር እየነገርኩልሽ። አንቺ ከፍታፍ ስለ አደይ ምን ይመለከትሻል? ቆይ አንቺ መቼ ነው የምትቀየረው? ልጅ ነሽ ብዬ እስከዛሬ ዝም አልኩሽኝ። አንቺ ግን እለት ተለት እየባሰብሽ ነው የመጣው። እማዬ የማንንም ወሬ እየሰማሽ እኔን በጥፊ እንዳልደግምሽ ፍቅር። አንቺ የምታደርጊው ነገር አይታይሽም? ጥፊው ብቻ ነው የታየሽ። እዚህ እንድኖር የማትፈልጊ ከሆነ አባዬ ጋር ላኪኝ፣ እዛው እኖራለሁ። ኧረ ጥሩ ገበያ። እኔ ለፍቻ ሳድግ ጊዜ አባቴ ይባልልኛል። የባርኪናት በቃ ተረጋጋ። እንሂዳ። እሺ ቆይ እንሄዳለን። አሹ ምን አሰብ እንሂድ እንዴ? አይ እኔማ ዝም ብሎ መግባቱ አልታየኝም። እና ታዲያ ምን እናድርግ? መጀመሪያ ለምን አንተ አዘልቅ ጋሽን ፈልጌ ነው ብለህ በወሬ ይዘህ ታዘናጋለህ። እሺ ከወዲያ ምልክት ሰጠን እንገባለን። እኛ አለልኛ ጫኔን ደግሞ ታዘናጋለናል። አሊያም ደግሞ ቀስ ብለህ ታስወጣለናል። ያሻ ሰጥሮ ይመስለኛል። አዎ በቃ አሪፍ። እኔ ምልክት ሰጣችሁ ቀስ ብላችሁ ትገባላችሁ። ታዲያ ራሳችሁን በደንብ እየተጠነቀቃችሁ። ስለማንኛውም እንደው ያስ ነውዲ ተደብቅ። ቀስ ብለህ ሂድ በቃ። አዎ ጀገና። አዎ እኔ እዚህ በጣም እየደበረኝ ነው። ወደዛ ጋር ደርሼ ልምጣ። የልጅ እንግዲህ እዚሁ ነኝ። እሺ ሰው ከመጣ አሮጠሽ ግቢ። እሺ ምን ነው ልጅ ቆየች? አይቻልም። ወጣ ብለሽ ሊዱ እማዬ፣ ኧረ ሊዱ የለችም እንዴ? ታዲያ ዝም ትያለሽ እንዴ? ወደዚህ ከምትመጪ ያለችበት ራቅ ብሎ ከሆነ ምንም ያህል አትርቅም። እንደውም ሂጂ። እሺ ሂጂ ሊዱ።